አሁን ጎልቶ እየታየ ያለው የፋይናንስ ቀውስ ነው። የፋይናንስ ቀውሱ በተመለከተ እኛን አይመለከተም። መርከቦች ሲናጉ የኛ ትንሽ ጀልባ ትገለበጥ ነበር። ትልልቅ መርከቦች ናቸው እየተናጉ ያሉት። ነገር ግን የኛ ትንሽ ጀልባ በዚህ በትልቁ ውቅያኖስ ውስጥ አልገባችም። በመንደር ወንዝ አካባቢ ነው ያለችው። ከዓለም አቀፍ የፋይናንስ ስርዓት ጋር አላጣመርነውም፣ ገትረናል። ዴቨሎፕመንት ይመደመር አዘ ሮድማፕ በግልጽ ከየት ተነስተን የት እንደምንደርስ አስቀምጧል። በተለመደው እሳቤ እዚህ ጋር ምን ቆመው አሁን እያልን ያለነው ግን የለም። አደገኛ ዓለም እየመጣ ነው ያለው። አሁን ባለው እድገት ብንጠብቅ በሚቀጥለው ዓለም ልንወዳደራቸው። ከ40 የማያንሱ ሀገራት ብሪክስን ለመቀላቀል ፍላጎት አሳይተዋል። ኢትዮጵያ ባላት ፕሮስፔክት ባላት የእድገት ተስፋና አጠቃላይ ሂደት ለመመረጥ በቅታለች።